ሰላም አለይኩም ወራህመቱላሂ ወበረካቱ። ልጅ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አለሁ አልሐምዱሊላህ። ሰላም ናችሁ ወይ? ቪዲዮውን ላይክ ሼር በማድረግ ጀምሩ ማለት ነው። ስደምሩ ላላ ብላችሁ 10 ደቂቃ እያያችሁ ደምሩ፣ ወላሂ እያያችሁ ደምሩ ማለት ነው። ምክንያቱም ሰብስክራይብ እየተነሳብኝ ነው የኔ በተለይ ማለት ነው። ትናንትና ወላሂ ወደ 100 ምናምን ሰብስክራይብ ነው የተነሳው ማለት ነው። ምንም ነገር የለም ትናንት የተደማመርኩት ማለት ነው። እያያችሁ ደምሩ ብዬ አቀርባለሁ ሀሳቤን ማለት ነውና ሌላው ሀሳብ ደግሞ ያው በቲክቶክ ሰሞኑን ደግሞ መሲ ብርጅስቶን በር ላይ ልጅ ተጥሎ በባንዲራ ተጠቅልሎ ተገኘ ተብሏል። እንግዲህ አላሁ አለም የማን ልጁን ማን ማያውቀውም። ዱባይ ላይ እንግዲህ እንትን የሌላችሁ ሰዎች፣ ወረቀት የሌላችሁ ሰዎች ራሳችሁን ጠብቁ እና ቤት ሰበራ ተጀምሯል እየተባለ ነው። አላሁ አለም እኔ የተሰማሁት ነው ግን አላየውም ማለት ነው። እኔ ያለሁት ኮንትራት ነው። ስለዚህ በር ላይ የምትሰሩ ሴቶች ወንዶችም በተለይ ተጠንቀቁ ማለት ነው። ራሳችሁን ጠብቁ። ያው አሁን እንደ በፊቱ አይደለም። ዱባይ ላይ ሁሉ ነገር ተቀይሯል። በቃ እኔ ቢሆንም ነፃነት ብዙም ቢኖረውም ያው እንደ በፊቱ ግን አይደለም ማለት ነው። ራሳችሁን ጠብቁ እላችኋለሁኝ። እና ልጅቱ ደግሞ የጣለችውም ልጅ አላህ ልቦና ይስጥሽ ማለት ነው። 9 ወር ሙሉ አርግዘሽ 9 ወር ሙሉ ይዘሽው በሆድሽ ተቀምጠሽ አመጣሽ ወልደሽው አውጥተሽ ከጉያሽ ሰጅሽ ፈልቅቀሽ ሰው በር ላይ ስትጥዩ የእውነት በጣም ይከብዳል። አውቃለሁ አይኖ ሰው ሀገር ላይ ስትኖሩ ብዙ ችግር አለ፣ ብዙ ስቃይ አለ፣ ብዙ መከራ አለ። አውቃለሁ ይሄንንም ማለት ነውና ግን እንደዛ ይሄን 9 ወር ሙሉ ተሸክማ በሆዷ ይዛ እንደገና አመጣ ወልዳ በር ላይ መጣል ማለት በጣም ይከብዳል ማለት ነው። እና ችግርሽንም ቸግሮሽም ርቦሽም ጠምቶሽም ከሆነ ሶሻል ሚዲያ ላይ መተሽ እንደሌሎቹ ኮንፊደንስ ኑሮሽ እንደዚህ ሁኛለሁ እርዱኝ እንደዚህ ነው ብትይ ብዙ ሰው እየረዳን ነው በሶሻል ሚዲያ እና የመዳም ቅመሞች አረብ ሀገር የሚኖሩ ማንኛውንም ሰው እየረዱ ነው። እና ስለዚህ እርዱን ብትይ ብዙ ነገር ይረዱሻል፣ እንረዳሽ ነበር ማለት ነው። ግን ያው እንግዲህ አንቺ በስተትም ይሁን በምንም ይሁን ይሄንን ስተት ተሳስተሽ አድርገሽዋል። የፈሰሰው ውሃ አይታፈስም። ቢሆንም አሁንም ቅርብ ነው፣ ማስተካከል ይኖርብሻል ብዬ አስባለሁ ማለት ነው። በዚህ ላይ ያላችሁን አስተያየት እናንተም ብትጽፉልኝ ኮሜንት ላይ ደስ ይለኛል። ብዙም ባላቅም እኔ አዎ ሰው ሀገር ነው ያለነው። ሰው ሀገር ላይ ብዙ ችግር አለ፣ ብዙ ስቃይ አለ። ያንን ችግርና ስቃይ ግን ያልፋል ብለን ከዛሬ ነገ ይሻላል እያልን ነው የምንኖረው ሁላችንም ማለት ነውና ስለዚህ በዚህ ላይ እንደው ምንም የምትሉት ነገር ካለ የእውነት ኮሜንት ላይ አስቀምጡ ማለት ነው። እና ብቻ ከባድ ነው፣ በጣም ከባድ ነው ማለት ነውና የወለድሽውን ልጅ መጣል ጥሩ አይደለም። እንደማንም ብለሽ ተቸግረሽም ይሁን ብታሳድጊው ባይነኝ እኔ ማለት ነው። እንግዲህ ሀብሽሮ አይዟችሁ። ለማንኛውም ላይክ ሼር አድርጉ ቪዲዮውን ባይ